እሺ ራስሽን አስተዋውቂ። ሰላም ጤና ይስጥልን። ዶክተር ሌንሲ ሸለመ ከዌልስፕሪንግ መልቲ ስፔሻሊቲ ሴንተር የህፃናት ስፔሻሊስት ሐኪም። በጣም እናመሰግናለን ዶክተር። እስኪ ዛሬ ከልጆች ጋር የተያያዘ የእንቅልፍ ሁኔታዎችን እንድናወራ ነው የምንፈልገው። ልጆች ከእድሜያቸው አንጻር በምን ያህል የሰዓት ጋፕ ነው መተኛት የሚኖርባቸው የሚለውን እስቲ ከጨቅላ ህፃናት ጀምረሽ ብትነግሪ። አመሰግናለሁ። እንግዲህ ህፃናት ከተወለዱበት ጊዜ ወይም ደግሞ ዜሮ ከምንለው ወር ጀምረን እስከ 3 ወር ባለው ጊዜ ውስጥ ከ14 እስከ 17 ሰዓታት መተኛት አለባቸው። ይሄንን አተኛታቸው እንዴት ነው? በየ2 ሰዓት በየ3 ሰዓት እየተነሱ ሬጉላር ባልሆነ ሁኔታ ነው የሚተኙት። ህፃናቱ ከ4 ወር እስከ 11 ወር በሚሆኑበት ሰዓት ደግሞ 12 ሰዓት እስከ 15 ሰዓታት በ24 ሰዓት ውስጥ ይተኛሉ። እንዴት ነው ይሄን ደግሞ የሚተኙት? ቀን ላይ ከ2 ጊዜ እስከ 3 ጊዜ ናፕ ይኖራቸዋል። እሱንም ጨምረን ነው እንግዲህ እስከ 15 ሰዓት የሚለውን የምንይዘው ማለት ነው። ህፃናቱ ከ1 አመት እስከ 2 አመት በሚሆናቸው ጊዜ ከ11 ሰዓት እስከ 14 ሰዓት በ24 ሰዓት ውስጥ መተኛት አለባቸው። ይህም ከ1 እስከ 2 ጊዜ ናፕ ይኖራቸዋል። እሱንም ጨምረን ነው እንግዲህ ይሄ 14 ሰዓትን የምንጠቅሰው ማለት ነው። ህፃናቱ ከ2 አመት እስከ 5 አመት ሲሆናቸው ደግሞ በ24 ሰዓት ውስጥ ከ10 ሰዓት እስከ 13 ሰዓት እንዲተኙ ይጠበቃል። ናፕ ሊኖራቸው ይችላል። አንዳንድ ህፃናት በቀን ውስጥ 1 ጊዜ ናፕ ያደርጋሉ ወይም ደግሞ ናፕ ላይ ያደርጉ ይችላሉ። በትምህርት ቤቶቻችንም ወይም ደግሞ ኪንደርጋርተን በሚገቡበትም ጊዜ ናፕ ሰዓት ተብሎ ከሰዓት ላይ የሚተኙበት ሁኔታ አለ ማለት ነው። በሁሉም የእድሜ ክልል ውስጥ ያሉ ህፃናት አንዳንዴ የእንቅልፍ ሰዓት መዛባት ሊገጥማቸው ይችላል በተለያዩ ምክንያቶች ማለት ነው። ስለዚህ ያንን ለማስተካከል ምን አይነት ስትራቴጂ ነው ወላጆች መከተል የሚኖርባቸው? አመሰግናለሁ። ይሄ ጥሩ ጥያቄ ነው። እንግዲህ እንደ ወላጅ ምንድነው ማድረግ የምንችለው? አንደኛ የማታ ላይ ወይም ደግሞ የሌሊት ስኬጁሎቻችን ወይም ደግሞ የምናረጋቸው ስርዓቶች ተደጋጋሚነት ያላቸው ወይም አንድ አይነት መሆን ይጠበቅባቸዋል። ይህን ስንል ምንድነው ህፃኑ የሚተኛበት ሰዓት ፊክስድ የሆነ ሰዓት መሆን አለበት። የሚበላበት ሰዓት ከዛ ወደ እንቅልፍ እንዲተኛ የምናረግበት ሰዓት የተወሰነ ከሆነ ያ ጭንቅላቱን ይለምድና እኛ በምንፈልገው ሰዓት እንዲተኛ ይሆናል ማለት ነው። ሁለተኛው እና ዋነኛው ነገር ምንድነው? ህፃናቱ እንቅልፍ ሊተኙ ሲሉ ስክሪን የሚባል ነገር ለስክሪን ባይጋለጡ ወይም ደግሞ ስክሪን ባያዩ ይመረጣል። ማንኛውም ህፃን ስክሪን ላይ ብዙ ሰዓቱን እንዲያሳልፍ አይመከርም። ሆኖም እንቅልፍ ሊተኙ 1 ሰዓት ሲቀራቸው ግን ስክሪንን ማስወገድ እንቅልፍ ኳሊቲያቸውን ጥሩ ያደርግልናል ማለት ነው። ከዚህ በተጨማሪ የሚተኙበት ክፍልን ላይቱን ወይም ደግሞ ያለውን መብራት ደብዘዝ ያለ መብራት ብናደርግላቸው፣ ከዛ በተጨማሪ ድምጾችን ድንገተኛ የሆኑ ድምጾችን ማስወገድ። እነዚህ ምንድናቸው? ከስልክ ላይ ሊሆን ይችላል፣ ከቴሌቪዥን ሊሆን ይችላል፣ እኛ ከምንጠቀማቸው ኮምፒውተሮች ወይም ደግሞ እኛ ቤተሰብ ውስጥ የምናደርጋቸውን ኮሚኒኬሽኖች ሞዴሬት በሆነ ድምጽ እነሱን በማይረብሽ ድምጽ ብናደርግ የእንቅልፍ ኳሊቲያቸው ጥሩ እንዲሆን ያደርገናል። ምናልባት አሁን እነዚህ ህፃናት የእንቅልፍ መዛባት ገጥሟቸውም ሊሆን ይችላል። በተለያዩ ምክንያቶች እንቅልፍ አልተኛ ብለው በማልቀስ ያስቸግሩ ምናምን ጉዳዩ በጣም ከበድ ያለ እንደሆነና የህክምና ክትትል የሐኪም ክትትል እንደሚያስፈልገው አምነን ለመምጣት መች ነው ጉዳዩ በጣም ከፍቷል የምንለው? እንዴት ሲሆኑ ነው ህፃናቱ? በጣም ጥሩ ጥያቄ ነው። ይሄ እንግዲህ አብዛኞቹ የእንቅልፍ መዛባቶች ያው እያወራን ያለነው ስለ ህፃናት ነው። በህፃናት ላይ የሚከሰቱት አብዛኞቹ የእንቅልፍ መዛባቶች ከጊዜ በኋላ የሚስተካከሉ ወይም ደግሞ ህፃናቱን ለተለያየ ጉዳት የማይዳርጉ ናቸው። ሆኖም አሳስበውን ወደ ሐኪም ልንወስዳቸው የሚገቡ ሁኔታዎች አሉ። ከነዚህም ውስጥ አንደኛው ህፃኑ እጅግ በጣም የሚነጫነጭ ከሆነ፣ በጣም የሚያለቅስ ከሆነ፣ ስናባብለው ኮንሶል ወይም ደግሞ ልናባብለው የማንችለው አይነት መነጫነጭ ካለው፣ ሁለተኛ የባህሪ ለውጦች የምናይ ከሆነ እነዚህ ሁኔታዎች። ከዚህ በተጨማሪ ደግሞ እንቅልፍን ጭራሹን አልተኛም። እንቅልፍ አለመተኛት የራሱ የሆኑ ጉዳቶች እንዲሁም ደግሞ ምክንያቶች አሉትና እነዚህ ሁኔታዎች ካጋጠሙን ብቻ ወደ ሐኪም ወይም ደግሞ ወደ ጤና ተቋም መሄድ አስፈላጊ ነው። እሺ ዶክተር በጣም እናመሰግናለን። አሁን ህፃናቱ እነዚህ ምልክቶች ከታዩባቸው ጉዳዩ ከፍ ያለ ነው ብለን አስበን ወደ ሐኪም መውሰድ ይኖርብናል። ነገር ግን ህፃናቱ በዚህ ደረጃ እንቅልፍ እንዲያጡ ሊያደርጋቸው የሚችለው ብዙ ምክንያቶች አሉ። ከነዛ ምክንያቶች መካከል ግን በጣም ዋናዎቹ የሚባሉት የትኞቹ ናቸው? አመሰግናለሁ። እንግዲህ እኔ አሁን የምጠቅስላችሁ አብዛኛዎቹን ህፃናት ወይም ደግሞ እነዚህ ለጉዳት የማይዳርጉትን ሆኖም ቤተሰብን የሚያሳስቡ አይነት መንቃቶች በሌሊት ላይ የሚነሱበት ምክንያቶችን ነው። ከነዚህ ውስጥ አንደኛው ምንድነው? ህፃናቱ የረሃብ አለም ደግሞ የጥማት እንትን ካላቸው በተደጋጋሚ እንዲነሱ ያደርጋል። ስለሆነም ህፃናቱ እንዲተኙ ሲሉ በአግባቡ ፊድ ማድረግ፣ ማብላት፣ እየበሉ ያሉ ህፃናት ከሆኑ እንዲበሉ ማድረግ፣ ጡት ላይ ያሉ
ህፃናት ከሆኑ ደግሞ ጠግበዋል ብለን እስክናስብ ወይም ደግሞ የመጥገብ ምልክቶች እስኪያሳዩን እንዲወስዱ ማድረግ ነው። ከዚህ በተጨማሪ ሌላው ምክንያት የሚሆነው ምንድነው? የምቾት ማጣት ነው። የምቾት ማጣትን እንግዲህ ከሚያመጡ ነገሮች በዋነኝነት ዳይፐር ነው። ዳይፐር አስተሳሰር ላይ ሊሆን ይችላል፣ ዳይፐሩ ሞልቶ ሊሆን ይችላል፣ አሊያም ደግሞ ዳይፐሩ ላይ ካካ ካለ ህፃናቱን እጅግ በጣም ይረብሻቸዋል። ከዚህ በተጨማሪ ደግሞ ህፃናቱ ጥርስ የማውጣት ሂደት ላይ ወይም ደግሞ ያ ወቅት ጥርስ የሚያወጡበት እድሜ ላይ ከሆነ የጥርስ ማውጣት ዲስኮምፈርት ወይም ደግሞ ህመም ይኖራልና በተደጋጋሚ እንዲነሱና እኛ ኮንሶል ወይም እንድናባብላቸው ሊሆን ይችላል ማለት ነው። ከዚህ ሌላ እንደ ምክንያት ሊጠቀስ የሚችለው ህፃናቱ ከእናት ተለይቶ የመተኛት ፍርሃት ይኖራቸዋል። ይህም ሴፓሬሽን አንግዛይቲ እንለዋለን እና እናታቸውን በተደጋጋሚ መፈለግ ስለሚኖር በተደጋጋሚ ሊነሱ ይችላሉ። ይሄ እንደ ሌላ ምክንያት የሚጠቀስ ነው። ሌላኛውና በደንብ ልናስብበት የሚገባው ምክንያት ደግሞ ስክሪን ታይም ነው። እንግዲህ አንዳንድ ህፃናት ሲተኙ ቴሌቪዥን እያዩ የሚተኙ ህፃናት አሉ፣ ኮምፒውተር እያዩ የሚተኙ አሉ፣ ስልክ እያዩ የሚተኙ ህፃናት አሉ። ሰው ሊተኙ 1 ሰዓት ሲቀራቸው ጀምሮ ይህን ስክሪን እያዩ የሚተኙ ከሆነ እንቅልፍ ኳሊቲያቸውን እጅግ ያዛባብናልና በተደጋጋሚ እንዲነሱ እንዲረበሹ ያደርጋቸዋል ማለት ነው። እንግዲህ ወላጆች ህፃናት በተለያየ ምክንያት እንቅልፋቸውን ሊያጡ ይችላሉ፣ በተደጋጋሚ ሊነሱ ይችላሉ፣ እንዲሁም ያው እኛንም ሊረብሹ ይችላሉ። ሆኖም ሊያሳስቡን የሚገቡ ቅድም እየጠቀስኳቸው ምክንያቶችን ካገኘን ወደ ጤና ማዕከል ወይም ወደ ሐኪም ወስዶ ማሳየት ነው። ከዛ በተጨማሪ እንደ ኢንተርቬንሽን ወይም ደግሞ እንደ መከላከያ እንቅልፋቸውን በአግባብ እንዲተኙ ያወራናቸውን ነገሮች በአግባቡ ማድረግ የእንቅልፍ ኳሊቲያቸውን ወይም ደግሞ የሚተኙበትን እንቅልፍ ሰላማዊ ያደርግላቸዋልና እነዚህን ምክሮች በአግባቡ መተግበር መልካም ነው። ይህና መሰል የጤና መረጃዎችን ከፈለጋችሁ ይህንን ገጽ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።